የእድሜ ልክ እስራት የተፈረደበት የ2 ዓመቱ የሰሜን ኮሪያ ህፃን። ይሄ ከላይ የምትመለከቱት የሰሜን ኮሪያ የ2 ዓመት ህፃን ለእድሜ ልክ እስራት ከወላጆቹ ጋር ተፈርዶበት እስር ቤት ወርዷል። ፈጣሪን ክደው ግለሰብን የሚያመልከው የሶሻሊዝም እርኩስ መንፈስ በየሀገሮቹ ሰፍኖ ቆይቷል። በሰሜን ኮሪያ ከልክ በላይ ሰፍረዋል። ቀደም ሲል በሶቪየት ህብረት ሌኒንን ቀጥሎ ስታሊንን በማምለክ ፈጣሪን ክደው ነበር። በኩባም ፊደል ካስትሮ ከፈጣሪ በላይ ይመለክ ነበር። የሰሜን ኮሪያው ደግሞ ከሁሉም ይልቃል። የኪም ቤተሰቦች ከፈጣሪ በላይ ይመለካሉ። በሰሜን ኮሪያ ፈጣሪን ማምለክ ወንጀል ነው። ይሄ የሶሻሊዝም መንፈስ ነው። ሶሻሊዝምን በንድፈ ሀሳብ አስጀምረዋል የሚባሉት እና በተግባር የሚሞከሩት አም ዘ ትሩ ስፕሪት ኦፍ ሶሻሊዝም በሚል መፈክር ይታወቃሉ። ይሄ ማለት ደግሞ ፈጣሪን መካድና ፍጡራንን ማምለክ ነው።